ሳውዲ አረቢያ ሄደ ሰው አለ የለም አይደል? ብትሄዱ የትራፊክ መንገድ ላይት ላይ ነን ሙስሊም ያልሆነ ሰው ወደ ቀኝ ታጠፍ ይላል። እንዳትረግጡ ይሄን መሬት አለ። አሁንም ላይት ግቡ፣ ጎግል ላይ ያለላችሁ። እኛ በዚህ ጋር አትለፉናለን እንደኛ። አክራሪ ግን ማን? ኦርቶዶክስ። ያለ ስማችን እኮ ነው የሚሰጠን። የአየር ጤና ክራይ ነምር ቤተክርስቲያን አለ። በዚህ ጋር ከኦርቶዶክስ ውጪ እንዳታልፉ ብለናል እንደኛ። እንደዛ ነው እኮ የሚለው። ነን ሙስሊም እኮ ነው የሚለው። ሙስሊም ያላችሁ ሰዎች በዚህ ጋር እንዳታልፉ ይላል። በመኪና እኮ ለማለፍ እኮ ነው። አሁን ያለውን እኮ ነው ነገራችሁ ያለሁት። ማን ነው አክራሪ? አንተ ቤተክርስቲያን ስታስቀድስ ነው አክራሪ የምትባለው? ስጨፍር ግን በቃ ገለልተኛ ነህ፣ ነፃ ሰው ነህ። እኛ ቤተክርስቲያን ስለማናውቃት ነው፣ ቀርበን ስለማንጠይቅ ነው። ጸሎታችን ራሱ እንደሚለው እቀብ ህዝብ አይደለም የሚለው፣ ወሰራዊታ ለሀገሪቱ ኢትዮጵያ አይደለም የሚለው። ህዝቧን ጠብቅ። የኢትዮጵያ ህዝብ ሁሉ ኦርቶዶክስ ነው እንዴ? ወሰራዊታ ሰራዊቶቿን ጠብቅ። መከላከያ ሰራዊት እንዳለ ኦርቶዶክስ ነው እንዴ? መችኛ መርጠን ጸለይን። ኦርቶዶክሱን ብቻ ለቅመ ጠብቅ መቻልንኛ። በእውነት እችን ቤተክርስቲያን የሰጠን አምላክ ስሙ የተመሰገነ ይሁን። በቤቱ ሁሉ ጊዜ ያቆየን። በእውነት ያጥፋቸው እኮ አይደለም እኮ፣ ሰራዊቷንም ጠብቅ፣ ህዝቡንም ጠብቅ። ጸሎተ ቡራኬ ላይ የሚያሰማችሁ የመሪዎችን ልቦና አስመልሳል። ይሄ እኮ ቤተክርስቲያናችን እኮ ጸሎት። ስለ ዝናብ ውሃን ማልዳለን፣ የወንዙን ውሃ ሙላት፣ ሁሉንም በየመጠናቸው በየመጠናቸው በየልካቸው ይመላ ዘንድ ከመጠን በላይ እንዳይሆን። ይኸው ሰሞኑ ጎርፍ አላያችሁ ማለት ነው። ይሄ ጎርፍ ማጥለቅለቁ ኦርቶዶክስ ብቻ ጠብቅ ነው የምትለው ቤተክርስቲያን? ለሁሉም ነው። ቤተክርስቲያን እኮ ለሁሉም ናት። ሲጀምር ኩላይት አይደለ? የምታውቁት ነው እንግዲህ። ለእናንተ ተጨማሪ ምሳሌ ካስፈለገ ጠበልኛ ብቻ የምንጠብቀው ክር ያየር ነው ጠበል የምናስጠምቀው። ከዳኑ በኋላ እንኳን በጠበሉ አይ ክር ማሰር አለብህ። ጠበል እኮ ባለቤትነቱ የኛ ነው። ክር ካላሰራችሁ መጠመቅ አይቻልም እኮ ማለት እኮ እንችላለን። ተፈውሰው እንኳን በዛው በእምነታቸው መቀጠል ይችላሉ። መች ቤተክርስቲያን ጎረረች እንደዚህ ብላ? መሃን የነበሩ ሰዎች ሸንኮራ ዮሐንስ የወለዱ ሰዎች የሉ? ኤችአይቪ ቫይረስ የነበረባቸው የተፈወሱ ሰዎች የሉ? ደም ግፊት የነበረባቸው፣ ስኳር በሽታ የነበረባቸው፣ ሳይነስ የነበረባቸው የተፈወሱ ሰዎች የሉ? ይሄን እኛ አናውቅም? በጎረቤቶቻችን የለም? መች ቤተክርስቲያን ይሉ አወራች? ሐኪም ያልፈታውን የሚጥል በሽታ ያለባቸው ሰዎች ኮዙ እኮ አይታወቅም አሁን ድረስ። አንድ ጊዜ ሲኤንኤን የሰራው ቪዲዮ ሰርቶ ነበር። አንድ ጊዜ ላይ የሚጥል በሽታ በአሁን ድረስ በዓለም መድኃኒት አልተገኘለትም ይላል። መጨረሻ ምን ታውቃላችሁ? የሚጥል በሽታ እስካሁን ድረስ ድነት የተገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠበል ነው ይላል። ስለዚህ የኢትዮጵያ ጤና ጥበቃ ሚኒስቴር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውቅና መስጠት አለበት ይላል። ይሄን ዜና ሰምታችሁ? እኛ ለነገሩ እዚህ መት ይችላል። እኛ ስክሮል እያደረግን ነው አለ እንጂ ጥሩ ነገር እንኳን ሰማም። እንደዛ እኮ ነው ያለው። የሚጥል በሽታ እስካሁን ድረስ ምንም ነገር ነው ያልተገኘለት፣ ኮዙም አይታወቅም። የሚወድቁ ሰዎች ሁሉ መንገድ ላይ ይሄዱ። መፍትሄው እየተገኘ ያለው ሲኤንኤን የዘገበው ነገራችን የኢትዮጵያ ኦርቶዶክስ ክርስቲያን እሱንም በጠበል ነው ይላል። ስለዚህ የኢትዮጵያ ጤና ጥበቃ ሚኒስቴር ለኢትዮጵያ ኦርቶዶክስ እውቅና መስጠት አለበት። እኔ ያልቻልኩትን መድኃኒት አንቺ እያዳንሽ ነው ብሎ ኃይሉ ማን ስለሆነ ነው። እግዚአብሔር ስም የተመሰገነ ይሁን። ዛሬም የሚወድቁ ዛሬም የሚያፍገመግሙ ዛሬም በበሽታ ያሉትን እግዚአብሔር በምሕረቱ ይፈውስልን። ቤተክርስቲያን እኮ የሁላችን ናት። አድልታ እንኳን ለኛ ብቻ እንኳን አታረግም። ለምን ታዲያ ዓለማዊ ትሆናለህ? ክርስቲያኖች ከዚህ ቤተክርስቲያን የበለጠ አቃፊ አለ እንዴ? ስንቱን ያዘችው፣ ስንቱን ተሸከመችው። በውስጡ ግን ተንኮል ኑፋቂ ያለበትን ግን እግዚአብሔር ያጋልጠዋል። ለምን ይመስላችኋል አርዮስ ሆዱን ዘርግፎ የሞተው? ተመልሻለሁ በንስሐ አለ። ወልድ ፍጡር ማለት ታውቅ? አዎ ሎቱ ስብሐት። እንኳንም እግዚአብሔር አምላክ ለዚህ አበቃ። ስለዚህ ወልድ ፈጣሪ ነው አልክ? አዎ። በንስሐ ተመለስክ? አዎ። በሉ ቅዳሴና ቀድስና ስጋው ደሙን ይቀበል ተባለ። ችግር የለውም ተመልሻለሁ ብዬ በውስጤ ልጠብቅና ከውስጥ ስራዬን እሰራለሁ አለ። ልብና ኳሊቲን የሚመረምረው ማን ነው? እግዚአብሔር።
ቅዳሴው ሲቀደስ አህዱ ሲባል ወጣ ሆዱን እንደዚህ ያገላበጠው እግዚአብሔር ልባና እሱ የተጠራጣ ስጋው ደግሞ ሊቀበል እኮ ባለቤቱ የሰውን ከላይ ያለው መረመር ነው የውስጡ የሚመረምረው ማን ነው እግዚአብሔር ነው ተመልሻለሁ ካለ በኋላ ውስጡ መረመር ነው እግዚአብሔር እዛው አንበሳ መደብሽን ቤት እንደሄደ እዛው ነው እኮ አንጅቱ ዘርግፎ የሞተው ቁርባኑን ሳይቀበል በውስጥ ያለባትን ሴራ የሚሰራባትን እንኳን የቤት ከንጠላት ነቅሎ ነው የሚያወጣላት ምክንያቷ መሰረቷ ማን ነው ክርስቶስ ስለሆነ እኛ በዓለም ያለን ሰዎች በሙሉ ወደ መንፈሳዊነት መምጣት ያለብን ይሄ ጊዜ ነው ዘመኑ አስጨናቂ ነው ምን ደስ የሚል ዜና ተሰማላችሁ ክርስቲያኖች ከዚህ የበለጠ መቆረጥ ያለበት ጊዜ የለም እንደዚህ አይነት ህይወት አለኝ እኔ ካሁን በኋላ መንፈሳዊ ሆናል አትበሉ ከዓለማዊነት ራቁ ዛሬ እንደዚህ አይነት ሰዎች አለን ኦርቶዶክስ ሆኖ የሁሉም ስጋ ይበላል ሮብ አርባ ያቅም እንደፈለገ የሚኖረው ከፈለገው ሴት ጋር ይተኛል ዓለማዊ ይሄ ወዴት እንደሚያሸግር ታውቃላችሁ ወደ እርስ በርስ ጋብቻ ቀለል አድርገው አታካብደው ወደሚል ይመጣ ሴኩላሪዝም እኮ ያልተረዳው ያንን ነው መድሎማ ለማንም ክልክል ነው አንተ ከንቲባ ሆነ ኦርቶዶክስ ሆነ ኦርቶዶክሱን ብቻ ፍትህ ማድረግ የለብን ሌላውን ቤተ እምነት ፍትህ ማድረግ አለብን ኦርቶዶክስ ነው ታስተምረው ኦርቶዶክስ እኮ ምጮህ ለኔ መልካም ነገር አድርገ ሌላውን ጨኩን ደፍጥጥ እኮ አይደለም ፍትህ ያስፈልጋል ወንክ አንተ የዛ እስራኤሊት ባለቤት ስለሆንክ ሌሎቹን ጨኩን ደፍጥጥ አትልም ፍትህ ለሁሉም ቤተክርስቲያን የምታዘው ከነ ነኝ ታውቃላችሁ ስለዚህ ኦርቶዶክስ ሆነ እያስቀደስክ እየጾምክ አለማዳላት ይቻላል የበደለ ኦርቶዶክስ ከሆነ የተበደለው ሌላ ቤተ እምነት ከሆነ መፍረድ አለብን እውነት ነው እንጂ ኦርቶዶክስ ስለሆነ አይ ይግደል ሲፈልግ ይጨፍጭፍ ሲፈልግ አትልማ ኦርቶዶክስ እንደዛ አታምንም እኮ እውነት ናታ ኦርቶዶክስ እውነት ደግሞ አታስመስልማ ስለዚህ አንድ ሰው የሆነ ቦታ ላይ ፍትሃዊ ለመሆን ፈልጌ እኮ ነው ዓለማዊ እንቁት አይባልም ነው እየጾምክ እያስቀደስክ እየሰገድክ ቅድም እንዳልኳችሁ ቤተ መንግስት ላይ ተቀመጠው ሰውየው ቁጭ ብሎ ያ ንጉስ ገዳም ውስጥ ያለው ባህታዊ ምን አለው በለጠው ያ ባህታዊ ካላየውት አለ ከዛ ሲያይ ማንን ፈልገ መጣህ አሉት አይ የዚህ ሀገር ንጉሱ ማይፈልጌ ነው ምን ፈልገ ነው አይ ተበድዬ ነው ከዛ አስገቡት ሲያስገቡት እንጀራ ቀርቧል ምግብ ቀርቧል ከዛ በልቡ አይ እግዚአብሔር አሁን ይሄ ሰውዬ ነው ይበልጣል ያልከኝ አለው ይሄ ሰው ይበልጣል ምትለኝ አገር እየመራ የሚበላው ምግብ አየ ከዛ ንጉሱ ብላ ሲባል እኔ አልበላም ማለት ልክ እንደጠገበ መስሎ አይ በቃኝ እናንተ ብሉ አለ ምን ይቀርብልህ አንተ ከገዳም ነው የመጣው አለው አዎ እኔ እንኳን አለ ባህታዊ እኮ ነው መታበዩ ነው በሱ ቤት እንጀራ አልበላም ጠጅም አልጎነጭም ጮማም አልበላም እኔ የምበላው ቅጠል ነው አለው ብላሽ ያለው በሱ ቤት እኮ በቃ ንጉሱ ምግብ ይበላል እንጀራ ይበላል ጮማ ይበላል እኔ ባህታዊ ከገዳም ቼክ ላይ ያደርጉ ነው የመጣው እኮ ይበልጠኛል ይሄ ንጉስ አይገበልጠኝም ብሎ እኮ ነው ቤተ መንግስት የገባው ልክ ማታ ማረፊያ ሲሰጠው ንጉሱ ወደ ቤቱ ሲገባ ልክ አልጋው ላይ ተኛ ቆቡን አድርጎ ሲሰግድ ያየዋል ሲሰግድ ደግሞ ፊቱ እንደ ብርሃን እየበራ ያየዋል ወይ ጉዴ ቅድም በንግስና ወንበር ላይ ተቀመጠው ሲሉ ወይ ሳደ አይኔ ነው አለ ማን አለ ይሄ ባህታዊ ንጉሱ ነው አይደል አዎ ንጉሱ ነኝ እንዴ ቅድም የክብር ንጉስ ለብሰ እንደዚህ ፊት አምሮ በሰው ፊት እየታየ በውስጥ ግን ባህታዊ ነህ እውነት አንተ ነው ወይስ ሌላ ሰው ነው አረ ራሴ ነኝ ገዳም ውስጥ እያለ በብህትውና እየሰገደ ካለው ይልቅ በዓለም ውስጥ እየኖረ ያለ ግን ዓለምን ያልመሰለ ንጉስ እግዚአብሔር እንደዚህ ያድርገን ሁላችንም ባለ ስልጣን ሆኖ ባለ ሀብት ሆኖ ቅዱስ ሆኖ የመሳቤቱ ኃላፊ ሆኖ ዓለማዊ ያልሆነ ግን መሪ ትችላለህ ሴኩላሪዝም አያስፈልገው የማያዳላ ንጉስ ግን ጿሚና ጸሎተኛ ትችላለህ አለማዳላት ኦርቶዶክስነት እኮ ማይፈቅድልህ በጎነት ኦርቶዶክስነት ራሱ ፍትህ ነው ስሙ ራሳችን የእምነታችን ትምህርት እንደው ትርጉሙ ራሱ ኦርቶዶክስ ማለት ነው ትክክለኛ ቀጥተኛ እምነት ማለት አይደል ቀጥተኛ ማለት እኮ ትክክለኛ እውነተኛ አስተምሮ ትምህርት ማለት አይደል ኦርቶዶክሳዊነት ማለት እኮ እንደዛ ነው ትክክለኛ እውነተኛ ርትዕት የሆነች ያልተጣመመች ጽነት የሌለባት
የተቃናች ሁሌ ትክክል የሆነች ማለት ነው። አንተም ትክክል መሆን አለብህ። መስሪያ ቤት ላይ አለማዳላት፣ ስራ ቦታ ላይ አለማዳላት፣ በቤተሰብ አለማዳላት፣ በትምህርት ቤት አለማዳላት፣ በሁሉ ቦታ በጎና ትክክለኛ ሰው መሆን። እግዚአብሔር እንደዚህ ቅዱስ ያድርገን ሁላችን። ለዚህ ነው የጠራችሁ አባታችሁ እግዚአብሔር ቅዱስ ነውና እናንተም በኑሯችሁ ሁሉ ምን ሆኑ? ቤተክርስቲያን ሰው ንጹሐን ሁኑ የሚለው ቤተክርስቲያን ስትመጡ ብቻ ነው የሚለው። ቤት ሁሉ በኑሯችሁ ሁሉ ምን ሆኑ? ቅዱሳን። በኑሮ ማለት ትዳርም ኑሮ ነዋ፣ ትምህርትም ኑሮ ነዋ፣ ስራም ኑሮ ነዋ፣ ማህበራዊ ህይወትም እኮ ኑሮ ነው። በኑሯችሁ ሁሉ ቅዱሳን ሁኑ፣ ልዩ ሁኑ። ቅዱስ ማለት የተለየ ክቡር ሁኑ። አሳበህ አትጨፍር፣ አሳበህ አትዘሙት፣ አትሳበህ ዘረኛ አትሁን፣ አትሳበህ ሰውን። ርቱዕ ሁን ሁል ጊዜ፣ ቅን ሁል ጊዜ፣ የማያዳላ ሰው ሁን ሁል ጊዜ። ይህንን ዓለም አትምሰሉ።